ቃልዬ እንዴት ነሽ? ዛሬ ምን እግር ጣለሽ? እኔ ጋር የላምርዬ ቤተሰቦች እንግዲህ ዛሬ ላምሪን ምክንያቱም እዛች እንደኔ ቤት እዛች ቤት ውስጥ ተጨብጣ እንግዲህ ጭብጥ ብላ ሁሌ 24 ሰዓት እዛች ቤት ውስጥ ናት ያለችው እና እንግዲህ ላምሪን አይዞሽ በርቺ ብዬ በልታ የማታውቀውን ነገር ልጋብዛት ነው። በልታ የማታውቀው ምክንያቱም አንጀቷ እንኳን ራስ ሲበል ብዬ ትንሽ ምን ይሁን በልቼ የማላውቀው እንደዛች ቤት ተጨብጠሽ ከናካባች ቤት ከወጣሽ ማለት ነው። እዛማ ምን ግደልብሽ ምን በላሽ ምን ጠጣሽ ቢልን ነው የምትባየው። ከዛ ቁልጥ ሲያረግሽ ወጥተሽ ነው ሲፈትልሽ ወጣሽውን ወይ አሁን ደግሞ አዝነሽ ነው የሞሽ ቀን ከማለቅስ አንድ ቀን ለነፍሴ ብሰራ ብዬ ነው። ምን ነው አስተናጋጇ ደግሞ ቆየች አዝዣል ነበርኩ። እንዴት እንደራበኝ ደግሞ ምን ቢሆን ጥሩ ነው ምን ይሻልሽ ነበር? ምንድነው አሮስቶ ነው ያዝሽ? ያሬ ቀርበሽ አሁን ጾም ነው እና እኔ ወዴ በዛው አጋጣሚ ይቅርታ ብዬሻለሁ። መቼም ታላቅ ዝቅ ብሎ ታናሽ ቢሆን ይቅርታ ይላል ካጠፋ አይደል እንዴ? አጥፍተሻል። ካጠፋ ሳይሆን አጥፍተሻል። አዎ ሰው እኮ ጥፋተኛ ነው ይሄ። አይ ቃልዬ እኔ ግን እችለዋለሁ፣ ያንቺን ነገር እችለዋለሁ፣ እንደማንኛውም ሰው እችለዋለሁ። እችለዋለሁ ማለት አልገባኝም። ካጠፋው ሶሪ፣ እኔም ካጠፋው ሶሪ የኔ ውድ። በቃ ምን ተቀጣ ሰጋብኝ ተመስገን። ማይ ጋድ እውነትሽን ነው። እውነት ክሰሽኛል። ካስኩሽ? አዎ በይ መርቂ ዘይታ ራስ መርቂ። አንተንም እበልሃለሁ እስቲ በእናትሽ ቻኮል ልብላ። በእናትሽ ቆይ ቃልዬ ልብላበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቄስ ነው እንደሚባርከው ተብያለሁ። በእርግጥ እስቲ በስመ አብ ሳትመርቂ ቆይ እስቲ ልብላበት። ኧረ መርቂ። እሱን እንኳን ጨጓራ አለብኝ ያመኛል። ዋው ናይስ ጉድ ይጣፍጣል። ኦ ማይ ጋድ ግን አንቺን ሁሉ በልተን ጨርሰዋል እንዴ? ቀላል ጨርሰዋለሁ። እርቦሻል እንዴ? በጣም እርቦኛል። በስመ አብ ቃልዬ ግን እውነት አንቺ ምን አስበሽ ነው ዛሬ እንደዚህ እምልሽ? እኮ ተቆራምደሽ ነው ያለሽ ውዷ። አዎ እንደዚህ ራስ የሚያደርግ ምግብ በልተሻል። እዛ ቤት ግን መቆራመት ምንድን ነው ያስለመደሽ? ግን በቃ ራሴ መቻል ፈል አሁን ስለሱ አንከራከርም። ልብላበት። ቆይ አትቢ። ቆይ ልንገርሽ። ቆይ እኔ አንቺ እርቦኛል። ቆይ ልንገርሽ። እኔ እዛ ቤት ሆኜ የሚያዋራኝ ሰው የሚናፍቀኝ ሰው ነው እንዲሁ በቃ ጭንቀት ውስጥ ነኝ ያለሁት። ኦኬ አትጨናነቂ የኔ ውድ። አንቺ ሰው አይናፍቅሽም? እኔ ያፍቀኝም ሰላሜን ያገኘሁት ብታይ ብቸኝነት ደስ ይላል በጣም። አይ ተው የላምሪ ቤተሰቦች እንግዲህ ልጅነት ይሆናል ምን ይሆናል አላቀላትም። ቀልብ ሰጥቷት ወደ ራሷ እስከምትመለስ ድረስ እኔም እየገባው ቪዲዮ የሰራሁላት ነው። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ። ቢያንስ አንዴ እንኳን ይክፈላት ፕሊስ የኔ ውዶች። እናንተ ደግሞ አይሸግራችሁ እንጂ ቃልዬ ማርያ አረበሽም እንዴ? ጥሩነታችሁ መልካምነታችሁ የኔ ውዶች አይለይም። በጣም ላምሪን የኔ ቤተሰቦች የምትከታተሏቸው የደወላችሁልኝ ያላችሁ ሁሉ እወዳችኋለሁ ስለምታበረታቱልኝ ማለት ነው የኔ ውዶች። ቢያንስ ሆዷን ትሙላ፣ ቢያንስ የሚርባትን ሞልታ ትሙላ። በልታ እዛው ቤትም ቢሆን ይለፍላት ለብቻዋም እንግዲህ ካማራ በልታ ትሞት ይለፍላት። እዛ ቆንጆ ምግብ ትብላ። እንዴው ሆዷንም ተርባ ተጨማራም ትምህርት ትብላ። እንዴት ይሆናል? የምር ቃልዬ ውለታሽ አለብኝ። ውለታሽን ደግሞ ውለታ ክርስቶስ ነው የሚከፍለው። ክርስቶስ ነው የሚከፍለው። ግን እኔ ደግሞ የሆነ ቦታ ደርሳለሁ። እንደዚህ እንደሆነ አልቀረም። ያኔ ደግሞ እንደዚህ ተገናኝተን እኔ በተለይ ጋብዥሽ ቪዲዮ እንሰራለን። ምግብ መገባበዝ እኮ የበሰለ ገምቷል። ወር ኖርማል አይደለም። በቃ ያስደስታል። ቤት እንዳለው አይደለም ምንም ቢሆን ማለት ነው ያስደስታልና ውለታሽን እመልሳለሁ። አይ ምግብ መጋበዝ ሳይሆን እንብላ እንጂ ቃል ኪዳን የራበኝ ነው። አልፎልሽ መኪና ብትገዢልኝ ሰርቪስ ብታረጊ ቢያንስ ባትገዢልኝም አንቺ ገዝተሽ ሰርቪስ እያደረግሽ ብትወስጂኝ ራሱ ተመስገን እላለሁ። አሁን እኮ ግፊውን አልቻልኩም። አንቺ ግፊውን እኮ አልቻልኩም። ቃል ምን ምስር ነው ትበያለሽ እንዴ? እኔ ምስር ነው የምበላው። ያኛው ምስር ቆይ ላጉርስሽ። አበይ እንጂ አፌ ጠባብ ነች። ወይኔ እናት ታሳዝኝ እንደዚህ ነውሽ። እኔ እኮ አንድ ቁርጥ ለጎርሱላ እችላለሁ።
ማመን ቅዱስ አንቺ ተረበለሽ ባንዴ ማለት ነው ባንዴ የሰው እንዲህ ሲለኝ ይርበኛል። ተይ ዝም በይ እንዴና በቃ የሚበላ ሰው ነው የሚያባላሽ። ችግር ነው የሚለቅብኝ ነኝ። ውይ የኔ እናት እንደዚህ ፍቅር ስትሆኝ ደስ ስትይ በእናትሽ እንደምን ነበረ እስካሁን ዛሬ ስለጋበዝኩሽ ነው። አይ ስላበላሽ ሰው እኮ ሲያበሉት ጎሽ ጎሽ ጌታዬ መኳንንት ይላል በልቶ እስከሚነሳ። ከዛ በኋላ ግን አይን ላፈሬት አባ ቆርጦ አይ ቢሆንም አይናገረውን ጠቀጠኩሽ አይደለ? አይ ነው ቢሆንም ዲሲፕሊን እኔ እንደዚህ ዲሲፕሊን መኖርሽን አላወኩም። ቃል ለሰው የምታስቢ አልመሰለኝም ነበር። አንቺ እንደሱ አይደለሁም እንደኔ ኖ እንስሳ ነኝ እንዴ? እንስሳ ነሽ ማለት አይደለም። አሁን እኔ ከክላስ ወጥተሽ ነው ርቦሽ ነውና እኔ እዚህ ቦታ ብለሽ ስትጠሪኝ ደግሞ ጀመራት ነው ያልኩት። ቃል ይቅርታ አድርጊልኝና ለምን ደግሞ ጀመራት ምን ልትለኝ ነው? ያንን በቃ ንዝንዟ ልትጀምረኝ ነው ብዬ ነው የመጣሁት። እንደኔ እኮ ሰው ነኝ እንዴ ይስበና ይገዛሻል እኮ አልጠበቅኩም ልልሽ ነው እንደዚህ ልጋብሽ ይቅርታ ልጠይቂኝ እኔ ካንቺ አቀፍሽኝ ደግሞ እኮ እኔ ገርሞኛል እንዴ ምን አቀፊ ብለሽ እኔን አቀፍሽኝ እንደዛ እንዳላረግሽኝ ቤቴ መተሽ እህል እንዳልደፋሽብኝ አሁን ሰው ሲናደር እኮ ጎሻይ ወይ ቅቤ አይቀባም የኔ እናት ማሚ ይሻሉም እኔ ቃል እንደዚህ ጉድ እንደሆንሽ የኔ እናት እሺ ወይ ቻፕስቲክ ደግሞ አቀቀሽ እንደዚህ ውድ እንደሆንሽ አላወኩም። አቤም እንደ እኔ እናት ላጎርስሽ እንኪ እሺ ደስ ይለኛል። ግን እኔ እናት የምታለች ወይኔ ሰው ለካ የሚናገር ሰው እኮ የዋህ ነው ነው የዋህ ነሽ እኮ የዋህ ነው። ሆዱ አይዘውም ይገለብጠዋል። ከዛ በቃ ደስ ነው የሚለው ኮርኮዴን በይልሽ የሚናገር ሰው ነገር ሰንጥ ሆኖ ነው የሚሄደው። በቃ ይከሳል። ግልጽ የሚናገር ሰው ለምን እንግዲልሽ ይለው ግን ወርዋራ ሆኖ ነው የሚሄደው። ቃልዬ እውነት ስብስማም እንደዚህ እኔ አልጠበቅኩም። የኔ እናት ቴንክ ዩ ብያለሁ እና እየበላሽ ይጣፍጣል ደግሞ እዚህ ጋር ያለው ማን ሊበላልን ነው? ቆይ ግን ሸሸን እኮ እንብላ እንጂ እጃችንን ወደዚህ እያደረግን እዛ ያለው እንኳን ታመጥልናችሁ የነጅ አይደርስም። እንዳታስቢ አራውቀሽ ያዞረዋለሁ እኔ ቃልዬ ምንም አያቅተኝ እንቅ ነው ብላ ነው ልክ እኮ ነሽ። እኔ እራሱ አላስብም እንደዚህ ማዞር እያለ ማይንድ ዲስ ማይንድ ይውሳል። በትንሽ ነገር ነው በቃ በቃ ትመጥሽ ቢያጣት አስተሳሰብሽ ዋናው ጭንቅላት ነው። ስለዚህ በቃ ቢናሁን እንደ ሁሉን እኮ ሁሉ ዝም ብሎ ያየናል እኛ ያያል። ስለዚህ ባይገርምሽ ይሄን ቀይ ምስርም አልበላም። ጨጓራዬን እያመመኝ ይኸውልሽ። አንቺ እየጠገብኩ ነው ግን አንቺ አለምዬና ናቲ እኮ ጨጓራዬን በሽታ ተዘዙ ሳልነግርሽ ምስጢር እናውራ እስኪ በዚሁ። አይ ተው ይቅር እኔ አልስማም በእናታችሁ ይቅርታ ቃልዬ ግን ይቅር ታሰማው እውነት ይላል ይቅርብኝ። የሚጠጣ ምን ትፈልጊያለሽ? የሚጠጣ ቆይ ልብላ። አይ ልብላ ልጥገብና እዛ ምን ውሃ ሆዴን ሞልዋል ብለሽ ነው? አዎ አይዞሽ እኔ ትንካለሽ እንደ ቶሎ ሮጠሽ ብትልት ብዬ ቴንክ ዩ ማሬ። ደም ማለት አለብሽ እንዴ? ኧረ የለብኝም። በስመ አብ አለብሽ። ቀይ ስር ላጎርስሽ እንጂ ደምሽ እንዲሞላ እዛ ቤት ጨረሞች ደምሽ እንዳይወድ እንደ የልቤን የመጡት ደግሞ ሰዎቹ ራሱ ያውቃሉ። አንቺ ራሱ የልቤን አገባበዝ ነው የጋበዝሽኝ። በቃ ምንም ያልቀረ ነገር እንደዚህ ተወጂ ነበር። ጾም ነው እኮ አዎ፣ በየአይነት እንዴ ምን የቀረ ነገር አለ እዚህ ጋር? ጎመኑ ብቲ ድንቹ። ለማንኛውም የላምሪ ቤተሰብ ዛሬ ቃልዬ ክሳኛለች። በጣም ነው ያስደሰተችኝ። ደስ ብሎኛል። ፕሊዝ አበረታቷል። ይቅርታ አድርጉልኝ ደግሞ እንብላ ሳልላችሁ ይቅር በሉ። እንደው ይቅር በሉ የኔ ወዶች። እናንተም የሚያምራችሁ የሚናፍቃችሁ ወዶች። መቼም እኛ ሰዎች ወደ ማለት የራሳችንን አስቀድመናል። ይቅር እና መጉረስ ራሳችን እና የላምሪ ቤተሰቦች እናመሰግናለን ስለተከታተላችሁ፣ እዚህ ድረስ ስላያችሁ። ሀሳብ አስተያየታችሁን በኮሜንት አሳውቁን እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ
አበረታቱኝ። አመሰግናለሁ። እወዳችኋለሁ። አንዳንድ ሺህ ብቻ ትውላት ፕሊስ የኔ ወዶች አይከፈልበት። ማየት እንኳን ይደክማችሁ ጊዜ ካሌላችሁ ከፍታችሁ ቁጭ አድርጉላት ውዶቼ። አመሰግናለሁ የኔ ወዶች ባይ